ከመዳከማቸውና የገንዘብ አቅማቸውም ከመዳከሙ በፊት ያው ኩላሊት ለመቀየር ቶሎ ውሳኔ ብታደርጉ ጥሩ ይመስለኛል። በአስቸኳይ መወሰን አለብን። በዲያሊስ መኖር አትችልም። ያው ያለን ብር እየተመናመነ ነው። በቅርቡ ማለቁ አይቀርም እንጂ ጤነኛ አይደለሽ። ካልተስማማሽ በቀጥታ በሚስቱ በኩል መደራደር ይቻላል። ጥሩ ነው። ህሊናን ሞክሪያት። አይ በህሊና በኩል ሳይሆን በጓደኛሽ በህሊናት በሰላም ከደብረ ብርሃን የሚደውልለት ሰው ማንነቱ ታውቋል? ወይዘሮ በላይነሽ ታመነ የተባለ ግለሰብ ናት። ታገስኩ። እኔ ብቻ እኮ ነኝ የቀረሁት። ማንንም የለም አጠገቤ። ከአቅሜ በላይ ሆኖብኛል። በቃ ተናገር። አትሰይም እንዴ? ተገኝታለች? ሆስፒታል ነች አለችው። ደህና ናት? የት ሆስፒታል? አሁን መጥቼ ማየት እችላለሁ? አርጋይ መኪና ቁልፍ አላስቀመጠም? ስማ እንዳትንቀሳቀስ በቃ እንዳትንቀሳቀስ። እኔን በላይነሽ ላይ ማጅራት መቼ ልክሃል? እንዳትንቀሳቀስ። ምንድነው የምታወራው? ዱባለ እጆ ተራስ ቃለው ዱላው እለፍ ሂድ፣ እንዳትንቀሳቀስ ሂድ። እንዳትነቃነቅ። መሳሪያን አስቀምጥ። ቀስ ራሱ ነው ይሄ ጨካኝ። መሳሪያን አስቀምጥ። ቀስ እጅ ወረለ። ክቡራን አድማጮቻችን የዛሬ ፕሮግራማችን ፈጸምን። ሙዚቃ ጋብዘን እንሰናበታችኋለን። ሰላም። ለነበረን ቆይታ ያመሰግንን ባልደረባዬ ህሊና ጌታቸው እኔም ኤልያስ ከቴክኒሻናችን ኦስማን ጋር በመሆን የሳምንት ሰው ይበለን እንላለን። እናመሰግናለን። ይበርሃጓል አራብሽ ዳኛ ጋር ስብሰባ እንገባለን። ምን አለ በልተን ብንገባ? አራበኝ። እንደጨረስን በላለን። እንደጨረስን ፕሮግራም እንቀርጻለን። በነገራችን ላይ ለፕሮግራማችን ማጀቢያ አዲስ ሙዚቃ አዘጋጅቻለሁ። የዳና ሙዚቃ ነው። ተጣልተናል ወይ የሚለው ግን ተጣልተናል። ማን ነው? እንዴት ነሽ? ማን ነው? ሰላም ነው? አልሰማ እንዴት ነው ልኝ በህይወት እንድትቆይልኝ እኮ ፈልጋለሁ። ምን ዘውዱ ምን ስትል አሰብከኝ? ቆባን ተኩላሊት ምንም አማራጭ የለም። እስቲ ተው እቴትዬ እንዴት ኖት? ሃይ ዘውዱ ደህንነት አለ? ምን ነው ሐኪሞቹ ምን አሉ? ምንም አይሉት አለ። እግዚአብሔር ከቆረጠልኝ ቀን ውጭ ወርታው ቀጥለው ሊያኑ ምንድነው?
በጥሩ ሁኔታ ነው ያዘጋጃችሁት። ወድጄዋለሁ። ግን መንስኤውን በተወሰነ ደረጃም ቢሆን መዳሰስ አለበት። መንስኤውን ማወቅ መፍትሄውን ለመጠቆምና አጠቃላይ ግንዛቤ ለማስጨበጥም ይረዳል። መንስኤውን በተመለከተ ምን ለመስራት ያሰባችሁት ነገር አለ? ያው ዋናው መንስኤ ድህነት ነው። የህፃናት መሰረቅ፣ ወላጅ አልባ ህፃናቶች። ይሄንን መንስኤ ብሎ ማቅረብ ከኛ የሚጠበቃል። ማንንም ወላጅ ልጁ የተሻለ ህይወት እንዲኖረው ከተማ ዘመድ ጋር ወይም ለደላላ እንደሚያስቀጥር ልጆቹ እንደሚሰረቁ ይሄንን ማንንም ያውቃል። እኛ ከዚህ የተሻለ መንስኤ ብለን የምናቀርበው ነገር ከሌለ ዋጋ የለውም። ለምሳሌ እንደ መንስኤ ሰው ልጆችን በቤት ሰራተኝነት ባይቀጥር የህፃናት ጉልበት ብዝበዛ ይቀንሳል። አሁን ያልሽው ለኔ መንስኤ ሳይሆን መፍትሄ ነው። መንስኤ ነው። መፍትሄ እንዴ? ህፃናትን የሚቀጥር ባይኖር የህፃናት ጉልበት ብዝበዛ ይቀንሳል። ይሄ መንስኤ ነው? አዎ መንስኤ ነው። ተጠቃሚ ከሌለ ምርት የለም። ስለዚህ የሚቀጥር ሰው ከሌለ ተቀጣሪ የለም። ተጠቃሚው ማለት መንስኤ ሆነ ማለት ነው። ልክ ነው። በዓለም ላይ ከ200 ሚሊዮን በላይ ህፃናት በጉልበት ስራ ተቀጥረው ይሰራሉ ሲባል ይህን ያህል ቀጣሪዎች ህሊና አንቺ ተጠቃሚዎች ያልሻቸው አሉ ማለት ነው። ግን እነዚህ ቀጣሪዎች ለምን ህፃናቱን ለመቅጠር መረጡ? የህፃናቱ ጉልበት ከአዋቂዎች የበለጠ ስለሆነ ነው? ለምን? ህፃናት እንደመሆናቸው መብታቸውን ስለማያውቁም ስለማይጠይቁም እንጂ በዝቅተኛ ደሞዝ ስለሚያሰሯቸው ወይ ደግሞ ከደሞዝ ውጭ ስለሚያሰሯቸው። አዎ ብዙ ምክንያቶች ሊኖሩ ይችላሉ። ምክንያቶቹን በቀጥታ ከተጠቃሚዎች አንደበትና ስሜት ለመረዳት መስራት ይኖርባቸዋል። እንዴት? የተወሰኑ ቤተሰቦችን መምረጥና ቃለ መጠይቅ ማድረግ። ህፃናትን ቀጥሮ የሚያሰራለ ቃለ መጠይቅ ፈቃደኛ የሚሆን ሰው ማግኘት ይከብዳል። ያ እንዳቀራረባችሁ ነው። በእርግጥ በቤታችሁ ቀጥራችሁ የምታሰሩት ህፃን ልጅ አለ ብላችሁ ጥያቄያችሁን የምትጀምሩ ከሆነ አዎ ይከብዳል። እኔን ለእናንተ አልናገርም። ጥያቄያችሁን አስተካክላችሁ ግን በሩን መክፈት ትችላላችሁ። ይህንን ግን ማድረግ ያለብን ፕሮግራሙ ከመተላለፉ በፊት መሆን አለበት። ፕሮግራሙ ከተላለፈ በኋላ ማንንም ፈቃደኛ ሆኖ ትክክለኛውን መረጃ የሚሰጥን ሰው አናገኝም። ዛሬውን መጀመርና ፕሮግራሙ መተላለፍ ከመጀመሩ በፊት መጠናቀቅ አለባችሁ። ልብ በሉ። ይሄ እስከዛሬ ለፋችሁበት ፕሮግራም ሙሉና ሚዛናዊ የሚሆነው ይሄ ቃለ መጠይቅ ሲታከልበት ነው። ታለምን ያስጨንቃት የኔ ኩላሊት ይሰጣሉ ማለት ነው። ዛሬውን ሞት ነው መሰላት። እኔ ባንዱ ኩላሊት መኖር ይችላል። እሷ ግን ብትሆን ህይወቷን ትሰጠኝ ነበር። በዛው አትጨነቅ። በእሳቸው ሁኔታ ነገሮችን ቶሎ ለመረዳትና ለመቀበል ያስጨንቃል። አትፍረድባቸው። እንዲህ በፍጥነት ስትነግራቸው ይደነግጣሉ። ጊዜ ይስጣቸው። ጊዜ የሚያሰጥ ጉዳይ አይደለም። በአስቸኳይ መወሰን አለብን። በደንስ ህይወቷ ይቀጥል እንኳን ቢባል አትቆለም። ለምን ሐኪሞቹ አናግሯቸው? ማንም ሰው በዚህ ጉዳይ ላይ እንዲያነጋግራት አትፈልግም። አይዞ ቀስ እያልን እናሳምናቸዋለን። ግን ወጪውንስ እንዴት ልታረግ ነው? መኪናዬን እሸጣታለሁ። አይ መኪናህንማ መሸጥ የለብህም። የታለም ነበረች መሬቷን ሽጣ የገዛች። አዎ እኮ። ስለዚህ መኪናው ሳይሸጥ ለምን ሌላ አማራጭ? ሌላ ምንም አማራጭ የለም። የሚገዛ ሰው እያፈላለኩ ነው። ይሄ ዛሬ ነው የሚቀረጸው? አዎ ለክፍል አንድ በቂ ነው ብዬ አስባለሁ። አዎ በቂ ነው። መጀመሪያ ግን እናንተ ሁለታችሁ ሰላም ሳታወርዱ ወደ ስቱዲዮ እንዳትገቡ። በመሃላችሁ የሆነ ያለ መግባባት ነገር እንዳለ ይታየኛል። ይሄ ምናልባት የግል ጉዳያችሁ ሊሆን ይችላል። ግን የግል ጉዳያችሁ የማያገባኝ ፕሮግራሙን የማያበላሽ እስከሆነ ድረስ ብቻ ነው። በጋራ የምታቀርቡት ፕሮግራም ነው። ውስጣችሁ ሰላም ካልሆነ ፕሮግራሙ ላይ መንጸባረቁ አይቀርም፣ ችግር ይፈጥራል። ስለዚህ ከባድም ሆነ ቀላል መጀመሪያ ችግራችሁን አስወግዳችሁ በጓደኝነት መንፈስ ካልሆነ በስተቀር ወደ ስቱዲዮ እንዳትገቡ። አለበለዚያ ቤቲ ለዛሬ አንዳቸውን ተክተሽ አንቺ ግቢ።
ቤቲ እሺ በነገራችን ላይ የመስሪያ ቤቱን የቦርድ ኃላፊ ላገኘው ፈልጌ ነበር። ዛሬ ነገ እያሉ ያመላልሱኛል። መጥቶ አያውቅም እንዴ? ዘውዱ እሱ ነገር ቢቀርብህ እንዴት? በዚህ ሰዓት ሌላ ችግርና ጣጣ ውስጥ ባትገባ። ለምን መሰለህ? አሁን በያዝከው መረጃ ትንሽ ሙስና ነው ብሎ ቅሬታ ለማሰማት ትንሽ ይከብዳል። አልገባኝም። እየተሰራ ያለው እኮ ሙስና ነው። ለዛ ደግሞ በቂ ማስረጃ አለኝ አይደል እንዴ? አዎ፣ ግን ኮሚቴ ተቋቁሟል። የምን ኮሚቴ? የዶክመንቴሽን መዝረክረክና የአሰራር ችግር ነው በሚል እንዲስተካከሉ ተደርገዋል። የገቢና የውጭ ደረሰኞችም ተስተካክለው ነገሮችን ለማድበስበስ እየሞከሩ ነው ማለት ነው። ዘውዱ ችግሩን በጣም በቀላሉ ይፈቱታል። ለዚህ ነው ይቅርብህ የምልህ። ሰዎቹ እኮ የክልል ቅርንጫፍ ቢሮዎቹን ሳይቀሩ በሙስና እየበዘበዙ ሰነዶችን እየደለዙ ምክንያት እየሰበሰቡ ነው አይደል ያሉት? ሙስና ለመፈጸሙ ደግሞ ምስክር ነው ያለው። አቶ አስፋው አለ፣ አንቺ አለሽ። አዎ፣ ግን እኔ ሰነዱን እንዳየሁት። ሰነዱን አይተሽዋል እንዴ? አዎ፣ እያየሁት ነው። አይዳ እንዳትፈርሚ፣ በፍጹም እንዳትፈርሚ። እሺ ዘውዱ፣ እኔ ልምከር። አይዳ፣ እኔ ልምከርሽ። ከዚህ ጉዳይ ላይ እጅሽን አውጪ። የኔን ቅሬታ ይኸው ዛሬ ነገ እያሉ ጊዜ እየገዙበት ነው። እነሱን የሚያስጠይቅባቸውን ነገሮች ደግሞ ለማጥፋት ይኸው ጊዜ እየተሯሯጡ ነው አይደለም እንዴ? ምንድነው ችግራችሁ? ነይ ሁለታችሁ ምንም ህሊና በኤልያስ ቅሬታ ሰነሽ ነገር አለ? አይ ምንም የለም። አይ ምንም ቅያሜ ምናምን ሳይሆን ትንሽ ደብሮኝ ነበር ትችላለህ። ምንድነው ተናገረ? እንስማ። ቀላል ነገር ነው፣ ችግር የለውም። አንቺ ብትተውም እኛ መስማት የለብንም። ለምንድነው ስልኬን ስዊቲ ብለህ ሴቭ ያደረገው? ስልክ ቁጥሬን ስልክ ላይ ስዊቲ ብለህ ነው ሴቭ ያደረገው። እና ይሄ ነበር ነበር አርጎሽ የነበረው ጉዳይ? መልስልኝ። እናንተ ሰፈር ስዊቲ ማለት ስድብ ነው? ኤልያስ ጓደኛዬ ነህ፣ የሥራ ባልደረባዬ። እኔ ደግሞ ባለ ትዳር ነኝ። በቃ ደስ የሚል ስሜት አልተሰማኝም። እኔ ስሜቴን መደበቅ ስለማልችል። ህሊና ሙች አካበደች። አላካበደችም? በቃ የተቀጠርኩኝ ሰሞን ከቤቱ ነፍስ ያለሽ ሆነሽ ያገኘሁሽ አንቺን ነበረ። ለሁሉም ቅጽል ስም እያወጣሁ ሴፍ ሳረግ ላንቺ እንሰጠው። ይሄ ደግሞ የሚያስከፋሽ ከሆነ ይቅርታ። እሺ ሳልዘው ባትይዝ ስልኩ ራሱ ከኔ ንብረትነት ከተሰረተ እኮ ቆየ። አንቺ አይደለሽ እንዴ ያሳለፈሽ የሰጠሻቸው? በነገራችን ላይ ቤቲ በዚህ ፕሮግራም ሁለተኛ ስልኬ ሲጠፋ ይመዝገብልኝ። ከቤቱ ነፍስ ያለሽ ሆነሽ ያገኘሁሽ አንቺን ነው ማለት ምን ማለት ነው? ይባሳ ታምጣ እንዴ? እኔ እኮ ራበኝ ያልኩት እህል እንጂ ነገር አይደለም። ገላገለ እርግጠኛ ነኝ ይሄን ስልክ የደወለልኝ ሰው የሚወደኝ ሰው ነው። ሄሎ፣ እንኳን አተረፈ ለማለት ነው። ገና መች ተረፍኩ? እንዴት? መትረፌን የሚመኝ ሰው ደወለልኝ። መትረፈን የሚመኝ ሰው የለም እንዴ? ሊጨርሱኝ የተዘጋጁ ሰዎች ከፊቴ ስላሉ ነው። ኤልያስ ወዴት ነው? ይቅርታ እንዴ? ስለ ቃለ መጠይቁ እንወያይ እንጂ እንዴ? ወዴት ነው? ማለት እየበላን መሰብሰብ አንችልም? ማልባል ህብስት ነኝ። ህብስት? አንቺ እድሜሽ ረጅም ነው። አሁን ራበኝ ከማለቴ ወዲያው ህብስት። ዋው በስሜ አታሹፍ። ነው አላላሾፍኩም። ያው የራስን ስም እስከማወጣልሽ ነው። ማን ብለህ? ለውይይት የምንመጣቸው ሰዎች እርግጠኛ የሚሆኑባቸው ሰዎች መሆን አለባቸው።
ይሄ ስልካችሁ እንኳንስ ውይይት የተጀመረው ነው እንኳን አስጨርስ። ይቅርታ ነው ኮማንደር ነው። ስንገናኝ እነግርሻለሁ። ህሊና የለፋሽበት ስለሆነ በቅድሚያ መጨረሻውን መስማት ይገባሻል ብዬ ነው። ምንድነው? ስዩም በቁጥጥር ስር ውሏል። ህፃናቶቹስ? በርካታ ህፃናትም ተገኝተዋል። ስልክ እንደጠፋብህ ስለሰማሁ ስልክ አይኖርህም ብዬ ነው የደወልኩት። የኔ ሐሳቢ አባትሽን አይን አውጥቼ ከመጠየቅ አዳንሽ። በልሽ ለማንኛውም አትጥፋው። ውይ ደስ ይላል። ጉሽ እነሱም ተያዙ። ኮማንደር በጣም እናመሰግናለን። ደስ ይላል በጣም። እደውልልሃለሁ። ዋናው ስልክሽ እጄ ገብቷል። ቻው ቻው ቻው። እነሱም ተያዙ። አዎ ህፃናቶቹም ተገኙ። ደስ ይላል በጣም 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 ደስ የሚል በጣም በጣም ታዲያ አሁን ነው ምሳውን ነው መብላት ኖር ጉድ ጓደኛ እሺ ሄይ እዚህ ጋር ነኝ ሁሉም ጋር ነሽ ሁሉም ጋር የሰውን ሁሉ ታሪክ ታነፈንፊያለሽ በሰው ድክመት ትጠቀሚያለሽ ልክ እንደናንተ ስራችንን እየተከታተላችሁ ታነፈንፋላችሁ ሰነድ ትሰርቃላችሁ ደካማ ጎን ትፈልጋላችሁ በደካማ ጎን ተጠቅማችሁ ሰውን ለመጣል ትሮጣላችሁ ይሄን አይደል የምታደርጉት ዘውዱ ገንዘብ አያስፈልገው ገንዘብ ማያስፈልገው አለ እንዴ ለእህቱ መታከሚያ የሚያስፈልገውን ገንዘብ አዘጋጅቷል ኬታ መጣ ምን አገባሽ አሃ ምንጩ ያልታወቀ ሀብት መኪናው ልሸጥ ነው እውነት ጥሩ ነው ይቅ ነው ይቀናል ስለዚህ የእናንተ ውለታ ያስፈልገው ጨረስኩ ሰነድ በፈረም ይታሻል ዘውዱ የጀመረውን ትግል ማቆም አይፈልግም ስለዚህ በውለታ ልትገዙት አትችሉም ሰነዱ ቢፈረም ቢዘጋጅ ዘውዱን ተይው የራስሽ ስራ ስሪ ሰነዱን ፈርም እሺ ለምሳሌ የህፃናት መጫወቻዎች ቦታዎች ብንሄድ እኮ እናቶች ልጆቻቸውን እንዲሁም ደግሞ ልጆቻቸውን የሚያሳድጉላቸው ሌሎች ልጆች ይዘው መምጣታቸው አይቀርም እና እችኛዋ ልጄ እችኛዋ ደግሞ ቀጥሬ ልጄን የምጠብቅልኝ ሰራተኛ ነሽ ብለው ኢንተርቪው ይስጡሽ መሞከር ያለ ማንንም ያናግርሽ ያናግሯት ይችላሉ ቢያናግሯትም ትክክለኛ መረጃ የሚሰጣቸው ግን አታገኝ ዋናው ነገር ጥያቄው መነሳቱ ነው እኛ በዚህ ደረጃ ይሄን ጥያቄ ካነሳን ቢያንስ አድማጭ ዘንድ ጥያቄው ከተፈጠረ ጥሩ ነው በዚህ ጉዳይ ላይ ሰፊ ውይይት ልናደርግባቸው የምንችላቸው ከጎረቤት ከጓደኛ ከዘመድ ፈልጓ እንችላለን እንፈልግ በይ እንጂ የኔና የሊና ዘመዶችና ጎረቤቶች እኮ በሰበብ አስባቡ በኢንተርቪው ያለቁ የተረፈ ቤተሰብ አለሽ ከኢንተርቪው ሰለባ ያልሆነ እሺ እንፈልግ ምንም ማረጋችንን ቤት ይቀጣ ሄሎ ሄሎ እንዴት ነሽ አረግ ቤዛን አገኘሽ አዎ በጣም ደስ ብሎኛል ምን ሆነሻል አረግ ልነግርሽ ፈልጌ ነበር ግን በቃ ትቼዋለሁ እኮ ንገሪኛ መንገድ ብቻ ሳይሆን ልትረጂኝ ጭምር ነው ይህን ታሪክ ከራሴ ጋር በውስጥ ከማውራት ውጪ ሌላ ሰው ለመናገር ስነሳ ለመጀመሪያ ጊዜ ዳውን ሌላ ጊዜ እነግርሻለሁ እሺ ቆይ አትዝጊው ምናልባት ዛሬ ያደፋፈረኝ ስሜት ነገ ጥሎኝ ይጠፋና እንደገና ለሌላ 10 ዓመት ዝም እንዳለ ልንገርሽ እሺ እሺ ሄሎ ሀረግ እየሰማሽ ነው ልነግርሽ የፈለኩት ታሪክ ልጄ ጠፍታብኛለች የመጀመሪያ ልጄ መቼ ማለቴ ለፖሊስ አሳውቀሻል 10 ዓመት ሆኖታል
አዲስ አበባ ቤተሰቦቼ ለትምህርት ልከውኝ መጥቼ በአጋጣሚ ያለቀስኩና ከቤተሰቦቼ ተደብቄ ነው የወለድኳት። ይህን ታሪክ በወቅቱ አጠገቤ ከነበረችው ከአንዲት ጓደኛ በስተቀር ማንም አያውቅም። ባሌ እንኳን አያውቅም። ለምን ሀረግ? ደብቄ ያቆየሁት ሚስጥር እንዴት እንደምነግረው አላውቅም ነበር። አሁን እንዳልነግረው እስካሁን የገነባውን እምነት እንዳያፈርስና የወደፊት የልጆቼ ህይወት አደጋ ላይ እንዲወድቅ እሰጋለሁ። በነቤዛ ላይ የደረሰውን ሳይ ስለ ታሪካቸው ስሰማ የኔም ልጄን ማግኘት ፈልጋለሁ። አንቺ ትረጅኛለሽ። የት እንዳለች ታውቂያለሽ? አላውቅም። በጓደኛዬ አማካኝነት ያገኘኋት አንዲት ሴት ሆስፒታል ነው የምሰራው ብላ ሆስፒታል እንደወልድ ሁኔታዎችን አመቻቸችልኝ። ከዛ እሷ ልጄን ለሚያሳድጉ ሰዎች ልትሰጥልኝ እኔም በተመቸኝ ሰዓት መጥቼ ማየት እንደምችል ነግራኝ ሰው ሆስፒታል ጥያት ነው የወጣሁት። እስከ ዛሬ ግን ላገኛት አልቻልኩም እኮ። ግን 10 ዓመት እኮ አውቃለሁ ብዙ ነው አውቃለሁ። ምናልባትም በህይወት አለች። እናት ነኝ። አንድ ነገር ብትሆን አውቅ ነበር። የተሸከማት አንጀቴ ይነግረኛል። ልጆች አሉሽ? አይ እኔ የለኝም። እሺ ልጅ ቢኖርሽ ይገባሽ ነበር፣ ትረጂኝ ነበር። ልጆቼ እኔ በሌለውበት ሲታመሙ እንኳን ውስጤ ይነግረኛል። ብንገናኝና ባወራሽ ግን ደስ ይለኛል። ምንም ችግር የለም ሀረግ፣ እኔም ደስ ይለኛል። እኔ የማምነው የማውቀውም ሰው የለኝም። ይሄን ታሪክ ለአንድ ሰው ተናግሬ አላውቅም። እባክሽ ሊና እንገናኝና